አብዛኛው ሰው ኤአይን ማይረቡና ምንም ጥቅም የሌላቸው ጥያቄዎች ለመጠየቅ ይጠቀመዋል። ስማርት የሆኑ ሰዎች ግን ትክክለኛ ፕሮብሌሞችን ሶልቭ ለማድረግና ብር ለመስራት ይጠቀሙታል። በዛሬው ቪዲዮ 5 የተረጋገጡና ብር ለመስራት ጠቃሚ የሆኑ ዌዎች ነው ማሳያችሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። የመጀመሪያው ሜተድ ኤአይ ፍሪላንሲንግ ይባላል። ይህ አይዲያ በሰክሰስፉል ኢንተርፕሬነሮች በጣም የተሞከረና የተሰራ ያለ ስራ ሲሆን ይህ ስራ ባጭሩ የተለያዩ ሰርቪሶችን ኦፈር ማድረግ ነው። ልክ እንደ ራይቲንግ ሶሻል ሚዲያ ካፕሽኖችን፣ ራይቲንግ ኢሜል ፎር ቢዝነስ፣ ራይቲንግ ኮንተንቶችን፣ ፕሮዳክት ዲስክሪፕሽን፣ ዩቲዩብ ስክሪፕት እና ደግሞ ከስተመር ሰፖርት ሪፕላዮችን ነው። ለምሳሌ አሁን እናንተ ሰፈር ውስጥ አንድ ጂም ካለ እና ይህ ጂም የኢንስታግራም ካፕሽን የሚፈልግ ከሆነ እናንተ ቻትጂፒቲ በመጠቀም ሃይ ኳሊቲ ያለው ካፕሽኖችን በደቂቃዎች ውስጥ መስራት ትችላላችሁ። ይህን ካፕሽን በመስራት ብቻ እናንተም በብዙ ተከፋይ መሆን ትችላላችሁ ማለት ነው። ናውዴይስ ሶሻል ሚዲያ ላይ ስለሆነ አብዛኛው ስራ ያለው እናንተም በዚህ ተጠቃሚ መሆን ትችላላችሁ። ክላይንቶች ማግኘት እንዴት እንችላለን ካላችሁ ፊቨር ላይ፣ አፕወርክ ላይ፣ ስፔሻሊ ደግሞ ኢንስታግራም ላይ እንዲሁም ፌስቡክ ላይ ማግኘት ትችላላችሁ ማለት ነው። ሎካሊ እነዚህን ስራዎች መስራት እንችላለን። በጣም ጠቃሚ የሆነ ስራ ነው። ገና ዋርም አፕ እያደረግን ነው። ብዙ ገንዘብ መስራት የምንችልባቸው ሜትዶችን ላሳያችሁ። ሜትድ 2 ዲኤም ሎካል ቢዝነስ ዩዚንግ ኤአይ ይባላል። ይሄ ሜትድ ኤክስትሪምሊ ፓወርፉል ነው፣ ስፔሻሊ ለቢጊነሮች። ስቴፖችን ነይ ፈርስት ሎካል ቢዝነሶችን መፈለግ አለብን። ልክ እንደ ሬስቶራንቶች፣ ሪል ስቴት ኤጀንቶች፣ ሳሎኖች፣ ጂሞች፣ ዴንቲስቶችን መፈለግ አለብን። ከዛም በኋላ በእርግጠኝነት እነዚህ አሁን የጠቀስኳቸው ሰርቪሶች ባድ ዌብሳይት ወይም ደግሞ ዊክ የሆነ ሶሻል ሚዲያ ሊኖራቸው ይችላል። እንዲሁም ደግሞ ፑር የሆነ የጉግል ዲስክሪፕሽን ሊኖራቸው ይችላል። እኛም ቻትጂፒቲን በመጠቀም ወይም ደግሞ ኤአይን በመጠቀም ሪራይት ማድረግ እንችላለን። ኢምፕሩቭድ የሆነ የዌብሳይት ቴክስቶችን፣ ኢምፕሩቭድ የሆነ የጉግል ቢዝነስ ፕሮፋይሎችን እና ደግሞ ፕሮፌሽናል ኢሜሎችን መጻፍ እንችላለን ማለት ነው። ዲኤም ማድረግ እንችላለን። እነዚህ አሁን ያልኳቸውን ቢዝነሶች ሎካሊ የሚገኙ በሰፈራቸው አካባቢ ያሉ ሬስቶራንቶችን የጉግል ዌብሳይታቸውን ወይም ደግሞ የተለያዩ ሶሻል ሚዲያቸውን ልክ እንደዚህ ኮንትሮል ማድረግ እንችላለን። እኛም በቀላሉ እጅግ በጣም ብዙ የሆነ አማውንት ኦፍ ማኒ መስራት እንችላለን ማለት ነው። ይሄኛው እጅግ በጣም ፓወርፉል ነው ማለት ነው። ሶስተኛው ደግሞ ኤአይ ኮንተንት ክሪኤሽን ነው። እዚህ ጋር በጣም ልብ ብላችሁ እንድትሰሙ ይፈልጋሉ። ኤአይ ኮንተንት ክሪኤሽን ዩቲዩብ እና ቲክቶክ ላይ ፎከስ ያደርጋል። ፊታችሁን ማሳየት ሳይጠበቅባችሁ ፌስለስ የሆነ የቲክቶክ ወይም ዩቲዩብ አካውንት መክፈት እንችላለን ማለት ነው። ኤአይ ወይም ቻትጂፒቲ እንዴት ሊረዳችሁ ይችላል? ጀነሬት ቪዲዮ አይዲያስ የመጀመሪያው ይሄ ነው። ቪዲዮ አይዲያዎችን ጀነሬት ሊያደርግላችሁ ይችላል። ስፔሻሊ ደግሞ በጣም ጠቃሚና ከባድ ፓርት የሆነውን ስክሪፕቶችን ያወጣልናል። ጽድት ያለ አሪፍ የሆኑ ስክሪፕቶችን ቻትጂፒቲ በመጠቀም ማውጣት የምንችል ሲሆን ስትሮንግ የሆኑ ሁኮችን መስራት እንችላለን። እንደገና ደግሞ ኦፕቲማይዝ ታይትል ኤንድ ዲስክሪፕሽን። ታይትላችን ሰዎችን እጅግ በጣም አጓጊ የሚያደርግ እስኪ ቁጭ ብለው ቪዲዮቻችን እስከ መጨረሻው ድረስ እንዲጨርሱ የሚያደርግ እና ደግሞ ኪዩሪዮሲቲ ፈጥሮ አይምሯቸው ውስጥ ልብ ብለው ቪዲዮዎችን እንዲከታተሉ ቪዲዮዎችን ላይ ክሊክ እንዲያደርጉ የሚያደርጉ ታይትሎችን፣ ታምኔሎችን እና ዲስክሪፕሽኖችን እንድናወጣ ያግዙናል ማለት ነው። ኤአይ ቱሎች ጋር በመተጋገዝ ካፕከቶችን፣ ኤአይ ቮይስ ቱሎችን እና ስቶክ ፉቴጆችን በመጠቀም አሪፍ የሆኑ ኒሾችን ማውጣት እንችላለን። ለምሳሌ ሞቲቬሽን፣ ማኒ፣ ኤአይ ቱልስ፣ ፋክትስ እና ስቶሪ ቴሊንግ እነዚህ እየጠቀስኳቸው አሁን ላይ ትሬንድ እያደረጉ ያሉ እጅግ በጣም ብዙ ሰው በጣም ብዙ ብር እየሰራባቸው ያሉ ኒቾች ናቸው ወይም ደግሞ የሶሻል ሚዲያ ዘርፎች ናቸው። ሞቲቬሽን፣ ሃው ቱ ሜክ ማኒ፣ ኤአይ ቱሎችን፣ ፋክቶችን እና ደግሞ ስቶሪ ቴሊንጎችን በመጠቀም መስራት እንችላለን። እንዴት ነው ገንዘቡን የምንሰራው ካላችሁ ዩቲዩብ አድሰንስ ሊሆን ይችላል፣ አፊሊየት ማርኬቲንግ፣ ስፖንሰርሺፕ እና ደግሞ ሴሊንግ አወር ኦን ዲጂታል ፕሮዳክት ነው። እነዚህ ኢን ዲቴል ኤክስፕሌን ይደረግላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ ማለት ነው። ሌላኛውና አራተኛው ደግሞ ሴል ቻትጂፒቲ ፕሮምፕት ኤንድ ዲጂታል ፕሮዳክትስ ይባላል። ይሄኛው ቤዚክሊ አሁን ከጠቀስኳቸው እጅግ በጣም ቀላል የምንለው ነው።
ብዙ ሰው ፕሮምፕቶችን አንደርስቲሜት ያደርጋል ወይም ደግሞ ይንቃል። ሶ እኛ እንዴት እነዚህን ፕሮምፕቶችን መሸጥ እንችላለን? የመጀመሪያው ኢንስታግራም ካፕሽን ፕሮምፕቶች አሉ፣ ኢሜይል ቴምፕሌቶች አሉ፣ ቢዝነስ ፕሮምፕቶች አሉ። የተለያዩ ፕሮምፕቶችን ማዘጋጀት እንችላለን። መሸጥ የምንችልባቸው ቦታዎችም ልክ እንደ ቴሌግራም፣ ዩቲዩብ ዲስክሪፕሽኖች ላይ መሸጥ እንችላለን። ለምሳሌ ቻት ጂፒቲ ፕሮምፕት ፓክ ፎር ስሞል ቢዝነስ የተለያዩ $5 እስከ $20 ሬንጅ ይደረጋል። እነዚህ ቻት ጂፒቲ ፕሮምፕቶች እጅግ በጣም ፓወርፉል ስለሆኑ ሰው በጣም ይፈልጋቸዋል። ሶ እንዳልኳችሁ ቀላሉና ብዙ ልንሰራባቸው የምንችላቸው ሜትር ነው አሁን የጠቀስኩት አራተኛው። ሶ ወደ አምስተኛው እንሂድ። አምስተኛው ኤአይ ኮንሰልቲንግ ፎር ቢዝነስ ይባላል። ሶ አብዛኛው ሰው ይህንን ነገር ስለማያውቅ እጅግ በጣም ለኛ አስፈላጊ ወይም ጠቃሚ ነው ብዬ አስባለሁ። ሶ ሞስት ፒፕል ይህን ነገር አንደርስታንድ አላደረጉትም። ሶ ቻትጂፒቲን በመጠቀም እኛ መማር እንችላለን፣ ታይማችንም ሴፍ ማድረግ እንችላለን። ሶ ኦፈር የምናደርጋቸው ወይም ደግሞ ለከስተመሮቻችን የምናቀርባቸው ነገሮች ዋን ኦን ዋን ኮሎች፣ ኤአይ ሰርቪስ ሴታፖች፣ ትሬኒንግ ሴሽኖችን እና የተለያዩ ሰርቪሶችን ማቅረብ እንችላለን። ሶ ይህም እጅግ በጣም ብዙ አማውንት ኦፍ መኒ ቻርጅ ማድረግ የምንችልበት ሜትር ሲሆን እጅግ በጣም ጠቃሚ የምንለው አስፈላጊ ሜትር ነው። እንዳትሸውዱ። ሶ እስካሁን ከጠቀስኳቸው ውስጥ ለኔ ቶፕ 3 የምላቸው እና ብዙ ሰውም በጣም ብዙ እየሰራባቸው የሚገኙ 3 ነገሮችን ላንሳላችሁ። አንደኛው ምለው ለኔ ኤአይ ኮንተንት ክሪኤሽን ነው። ሶ ስፔሻሊ ፌስ ላይ ሲሆኑ ቻናሎችን ስንከፍት እጅግ በጣም ብዙ አማውንት ኦፍ መኒ መስራት የምንችልበት ዌይ ነው። ሶ ኤአይን በመጠቀም ዩቲዩብ ሾርትሶችን፣ ቲክቶኮችን ወይም አይጂ ሪሎችን መስራት እንችላለን። ሶ ቻት ጂፒቲን በመጠቀም ስክሪፕቶችን እናወጣለን። 11 ላብስ ወይም ካፕከትን በመጠቀም ደግሞ ኤአይ ቮይሶችን ማውጣት እንችላለን። ፒክስል በመጠቀም ፍሪ የሆኑ ቪዲዮዎችን ዳውንሎድ ማድረግ እንችላለን። ካፕከትን በመጠቀም ደግሞ ኤዲት ማድረግ እንችላለን ማለት ነው። ሶ በቀን ውስጥ ከ1 እስከ 3 ሾርትሶችን አፕሎድ እያደረግን ቫይራል እየወጣን እጅግ በጣም አሪፍ ስራ መስራት እንችላለን ማለት ነው። ሶ ቤስት ፓርቱ የምንለው እዚህ ጋር ብዙ ኦዲየንሶችን ወይም ደግሞ ብዙ ተከታታዮችን ቢልድ ማድረግ እንችላለን ማለት ነው። ሶ ለኔ በጣም ፓወርፉል ከምላቸው ውስጥ ይሄኛው አለበት ማለት ነው። ሁለተኛው ደግሞ ኤአይ ፍሪላንሲንግ ወይም ደግሞ ይሄ ሜተድ ፋስት ካሽ ለማግኘት የሚጠቅመን ሲሆን የተለያዩ አፖችን ወይም ደግሞ ኤአይ ሰርቪሶችን በመጠቀም ልክ እንደ ፊቨር፣ አፕወርክ ወይም ደግሞ ኢንስታግራም ዴሞችን በመጠቀም ለቢጊነሮች ኤአይ ታምኔል፣ ኤአይ ቪዲዮ ኤዲቲንግ፣ ኤአይ ካፕሽን ኤንድ ስክሪፕት፣ ኤአይ ሎጎ ኦር ኢሜጅ ጀነሬሽን መስራት እንችላለን። አሁን የጠቀስኳቸውን አራቱን ዲቴል ከፈለጋችሁ እዚህ ቻናል ላይ በጣም አሪፍ የሆኑ ቪዲዮዎችን ሰርቼላችኋለሁ፣ ቼክ አድርጓችሁ። ሶ እነዚህ ለቢጊነሮች አንድ ሰርቪስ መምረጥ እንችላለን። ኦቨርቲንክ አታርጉት። አንድ ሰርቪስ በመምረጥ እጅግ በጣም አሪፍ የሆኑ ስራዎችን መስራት እንችላለን ማለት ነው። ቻትጂፒቲን ተጠቅመን ራይቲንጉን፣ ስክሪፕቱን እናወጣለን። ካንቫን በመጠቀም ደግሞ ዲዛይኖችን አውጥተን ካፕከት ላይ እንዳልኳችሁ ኤዲት እናደርገዋለን ማለት ነው። ሶ ይሄ ሜትር በጣም አሪፍ ነው። ከዜሮ ተነስታችሁ አሪፍ የሆነ ስራ መስራት የሚችልበት ሜትር ነው። ሶስተኛው ኤአይ አውቶሜሽን ፎር ሎካል ቢዝነስ ነው። ይሄ በጣም ሃይ የሆነ ፔይንግ ሜትር ሲሆን ስሞል ቢዝነሶችን ታይማቸውን ሴቭ እንዲያደርጉ መስራት እንችላለን። ሶ ምንድነው የምናደርገው? ቤዚክሊ አብዛኞቹ ካምፓኒዎች ሜሴጆችን ሪፕላይ ለማድረግ ቶሎ አይመልሱም። ሶ አውቶ የሆነ ሲስተም ይፈልጋሉ። ሶ አውቶ ሪፕላይ ሜሴጅ ወይም ደግሞ ቴክስት ጽፎ ራሱ የሚመልስ ቻት ቦት ይፈልጋሉ። ይሄንንም እኛ ኤአይን በመጠቀም ቢልድ ማድረግ እንችላለን ማለት ነው። ሌላኛው ሶሻል ሚዲያ ካፕሽኖችን መመስረት እንችላለን። እንደገና ደግሞ በጣም የሚፈልጉት ነገር ሲሆን ጉግል ሪቪዎችን መስራት እንችላለን። ሶ ጉግል ሪቪው ሪፕላዮች እነሱ ሰው እነዛን ሪፕላዮች አይተው ይሄ ሬስቶራንት አሪፍ ነው ወይስ አይደለም የሚለውን ሰው በጣም ስለሚፈልገው እኛ ለነሱ አሪፍ የሚሆኑ ሪቪዎችን በመስራት ብዙ አይነት ከስተመሮች እንዲያገኙ መርዳት እንችላለን። እኛም እጅግ በጣም ተከፋይ መሆን እንችላለን ማለት ነው። ሶ እንዴት መስራት እንችላለን ስራ ከተባለ ሎካል ቢዝነሶችን አይጂ ላይ ወይም ደግሞ ጉግል ላይ እንፈልጋለን። ሶ ዲኤም እናደርጋቸዋለን። እንዴት ዲኤም እንደምናደርጋቸው ቴክስቱን ከፈለጋችሁ ኮሜንት ላይ ቴክስት ብላችሁ ጻፉልኝ። እኔ ሙሉ ፕሮምፕቱን ወይም ደግሞ ሙሉ ሜሴጁን ልክላችኋለሁ ማለት ነው። ሶስተኛ ደግሞ ኤአይዎችን በመጠቀም ሙሉ ነገር መስራት እንችላለን። ቻት ጂፒቲ በመጠቀም ቻት ቡቶችን ወይም ደግሞ አውቶ ሪፕላይ ያደርጉ በራሳቸው ሪፕላይ የሚያደርጉ ቻት ቡቶችን መስራት እንችላለን። ዜፒየርን ወይም ደግሞ መኒቻትን በመጠቀም ደግሞ አውቶሜሽኑን እንሰራላቸዋለን ማለት ነው። ሶ ቻርጅ እናደርጋቸዋለን ብር ማለት ነው። በጣም ተከፋይ የሚያደርግ ሜቶዶች ውስጥ ብዬ ማስበው ይሄኛው ነው።
ሶ በአንድ ሴትአፕ ብቻ በየወሩ ተከፋይ መሆን የሚችልበት ሜትር ነው። ሶ አሁን የነገርኳችሁን እያንዳንዱን ሜትሮች በስነ ስርዓት ከተጠቀማችሁ በእርግጠኝነት እናንተም ሰክሰስፉል ማትሆኑበት ምክንያት የለም። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።